ውድ ምእመናን ዛሬ አንድን ክስተት መንገድ ላይ ያቆመና አላህ የፍጥረቱ ዓለም ፈጣሪና አሸናፊ ጌታ ነው። ብቻውን ቀሪ ድሮም የነበረ መነሻም ድረሻም የሌለው ኃያል ጌታ በፍጡራን ላይ ሁሉ ሞትን ጽፏል። ነገስታት ያልፋሉ፣ ዑለማዎች ያልፋሉ፣ ባለሀብቶች ያልፋሉ፣ ትላልቅ ትናንሽ ሰዎች ያልፋሉ። ብቸኛና አሸናፊ ጌታ አላሁ ስብሓነሁ ወተዓላ አደለም ሞት ላ ተእኹዙሁ ሲነቱን ወላ ነውም እንቅልፍ ማንጎላጀት የማይዘው ሕያው የሆነ አላሁ ስብሓነሁ ወተዓላ ግን አላህ በፍጥረተ ዓለሙ ላይ ሞትን ጻፈ። ሁሉም ያልፋል፣ ሁሉም ይሻገራል። መራራውን ሞት ሁላችን እንቀምሰው ዘንድ አላህ ደንግጓል። ኩሉ ነፍሲን ዛኢቀቱል መውት ከዚህ ነፃ የተደረገ የለም። ይህን መሻገር ከሌለ የቻለ የለም። ሁሉም ሞትን ይቀምሳል። ሁሉም የሞት ስካር ውስጥ ያልፋል። የሰው ልጅ በሕይወት ቆይታው ከደስታ ሊሰክር ይችላል፣ ከብስጭት ሊሰክር ይችላል፣ ከመጠጥ ሊሰክር ይችላል። በሕይወቱ አንዴ ብቻ ግን ከሞት ይሰክራል። ወጃአት ሰክረቱል መውት ብልሐቅ ዛሊከ ማ ኩንተ ምንሁ ተዒድ በርግጥም አስካሪው ሞት ወደ አንተ መጣ ይላል አላህ። ይሄም አንተ ስትሸሸው የነበረው በመድኃኒት፣ በመርፌ፣ በስፖርት፣ በአመጋገብ፣ ባለባበስ ስትሸሸው የነበረው ነው ይባላል። ዛሊከ ማ ኩንተ ምንሁ ተህረብ ዛሊከ ማ ኩንተ ምንሁ ተፈር ስትሸሸው፣ ስትሮጠው፣ ስታመልጠው የነበረው ሞት መጣልህ ይባላል። ማምለጥ የለም። ጊዜው የተወሰነ ነው። ቦታውም የተጻፈ ነው። ከዚህ ማምለጥ መውጣት የሚችል ሰው የለም። አንድ ወጣት አንድ አገር ላይ ወባ ወረርሽኝ ገባ ተባለና ማህበረሰቡ ጋር አላልቅም ብሎ አባትና እናቱን ጥሎ አገር ሊሸሽ ሲል አባቱ ያዘ። ልጄ ወይ ወዴት ትሄዳለህ? እኛን ያገኘን ችግር አንተን ያገኘ ሽሽትህ ወዴት ነው አለ። አባቴ ወይ አይኔ እያየው እናንተ ጋር ሞታለሁ እንዴ? ሻንጣውን ጠቅሎ ወጥቶ ሄደ። ታዲያ መንገድ ላይ እየተጓዘ እያለ አንድ ቦታ ላይ ጥላ ፈልጎ ዛፏ ስር አረፈ። እንዳረፈም ድንገት እባብ መጣና ነድፎት ፍጻሜው ዛፍ ስር ሆነ። ከቀናት በኋላ ያነው ወባ ያነው ወረርሽኝ አገሪቱ ላይ ለቆ የሞት ዜናው አገሩ ጥሏቸው ለሄዱት ወላጆቹ መጣላቸው። አባቱ አዘነ። አንዲት ስንኝ ቋጠረ። ራሓ የብጊ ነጅወተን ምን ሐላኪል ፈሐለክ ወልመናያ ራስዳቱን ልልፈታ ሐይቱ ሰለክ ኩሉ ሸይን ቃትሉን ሒነ ተልቃ አጀለክ። ራሓ የብጊ ነጅወተን ነጃ ወጣለሁ ብሎ አገር ሸሽቶ ሄደ። ምን ሐላኪን ፈሐለክ ሞተ። እዛው ልጄ መንገድ ላይ ተሰዋ። ወልመናያ ሞት እኮ ራስዳቱን ልልፈታ አንድን ሰው አድፍጦ ይጠብቀዋል። ሐይሱ ሰለክ በሄደበት መንገድ። ኩሉ ሸይን ቃትሉን ሒነ ተልቃ አጀለክ አጀል ሲደርስ ሁሉም ነገር ያንተ ገዳይ ነው። እንቅፋት ይገላሃል፣ መኪና ይገላሃል፣ ትንታ ይገላሃል፣ ሳቅም ሊገልህ ይችላል። የሰው ልጅ ከተወሰነለት ጊዜ ከተወሰነለት ቦታ ያልፈም ዱንያን ሁሉም ጥሩ ይሻገራል። ከሞት የማምለጥ እድል የተሰጠው የለም። ዓለሞች ይሞታሉ፣ መሻይኾች ይሞታሉ፣ ነገስታት ያልፋሉ፣ ባለሀብቶች ሁሉ ይሻገራል። ሁሉም ጀምሮ ሳይጨርሰው ይሄዳል። ከሞት ሊከላከልለት የሚችል ምድራዊ ኃይል የለም። ሃሩን አልረሺድ በሙስሊሙ ታሪክ ውስጥ ታላቁ ንጉሥ የነበረው ሃሩን አልረሺድ የሙስሊሙን ዓለም አሁን ኳታር፣ ሳውዲ፣ ኩዌት እያልን የምንቆጥራቸውን ሁሉ በብቸኝነት ይመራ የነበረ ኸሊፋ ነበር። የንግስናው ስፋት ሰማይ ላይ ደመና እንኳን ሲያይ ደመናውን ይፎክርባት ነበር። የትም ቦታ ሄደሽ አዝንቢ ግብር ወደኔ ይመጣል ይላት ነበር። ከግዛት ያቶጭም ይል ነበር። ታዲያ ይህን ሰው አንዴ ሞት ተገናኝ። የሞት አፋፍ ላይ ሆኖ ሰዎች መጥተው ጠየቁት። ራስህን እንዴት ታገኘዋለህ አሉት። ማ አግና ዐኒ ማሊያ ሀለከ ዐኒ ሱልጣንያ ገንዘቤ አላስጣለኝ፣ ስልጣኔም አልተከላከለልኛል። ከዛም ወደ ደጃፍ አውጡኛል።
ወደ ሰማይ አልጋው ላይ ሆኖ ተመለከተና ያ መን ላ የዙሉ ሙልኩ አንተ ንግስና ማይሻረው አላህ ወይ ንግስናው እጁ እየጠፋ ያለውን ባሪያን ምህረትን ስጠዋል። ስልጣን አያድንም፣ ሀብት አያድንም፣ ወገን አያድን፣ ወዳጅ ዘመድ አያድን። እሱ ሲመጣ መቋጫ ይደረግለታል። ታዲያ በሰሞነኛው ተራ ሰዎች ሳይሆኑ ትላልቅ ዑለማዎቻችን ዱንያን መሻገራቸውን ስናይ እኛ ተሮቹ ቁመን እንድናስብ የሚያደርገን ሁኔታ ተከስቷል። ዓለም ላይ በርካታ ትላልቅ ዑለማዎች ምድርን በቅርቡ ተሰናብተዋል። ሁለቱም ብንጠቅስ የሳውዲ አረቢያውን የፈትዋ አባት አሊ ሼኽን እናገኛለን። መተኪያ ያልነበራቸው ትልቅ ዓሊም። ወደ ሀገራችን ስንመጣ በቅርቡ ያጣናቸው አባታችን ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ እናገኛለን። ሁሉንም አላህ ይርሐማቸው፣ ማረፊያቸውን አላህ ፍርደውስ ያርገው፣ ከነቢያት ጋር ብሎ አላህ ያሰልፋቸው፣ ያጠፉት ወንጀል ካለ ሁሉን ይለፋቸው፣ እኛንም አላህ ይለፈን። ዑለማዎችን ማጣት ተራሳውን ማጣት አይደለም። አላህ ለዑለማዎቹ የተለየን ክብርና ደረጃን ችሯል። ዑለማዎቹ የነቢያት ወራሽ ናቸው። ነቢያት ብርና ገንዘብ አይደለም ያወረሱት፣ ዕውቀትን ያወረሱት። ዕውቀትን የያዘ ትልቅን ዕጣ ይዟል ማለት። ለነዚህ ዑለማዎች ለነዚህ ትላልቅ ኡስታዞች የሰማይ ነዋሪያት የምድር ነዋሪያት ሁሉ ለነሱ እስትግፋር እንደሚያረጉ ነብዩ አለይሂ ሰላቱ ወሰላም ነግረውናል። ለይስተግፊሩ ለልዓሊም ለአንድ ዓሊም እኮ ሰማይ ላይ የሚኖሩ ነዋሪዎች ምድር ላይ የሚኖሩ ነዋሪዎች እስትግፋር ያደርጉላቸዋል ይላሉ ነብዩ አለይሂ ሰላቱ ወሰላም። እዛ ነው ከዚች ተነስተው አይማዎቻችን ከዚህ የተሻለ ደረጃ አለ። የሰማይ ነዋሪ የምድር ነዋሪ ለነሱ እስትግፋር በማድረግ ቢዚ ከሆኑላቸው ሰዎች በላይ የትኛው ደረጃ እዚች ምድር ላይ አለ? እነሱ የጻፉበት መድ ሸሂዶች ካፈሰሱት ደም በላይ ዋጋ አለው። አላህ ሐሰኑል በስሪ ለዛ ነው የውመል ቂያማ እኮ የዑለማዎቹ የጻፉበት መዳቸው ቀለሙ ሸሂዶች ያፈሰሱት ደም ሚዛን ላይ ይቀርባል። ታዲያም ያሸንፈው ሸሂዶችን አቅጣጫ ያሳዩት ያነጹት የመሩት ዑለማዎች የኡስታዞቹ ብዕር ነው ሚዛን የሚደፋው ቀለሙ ይላል። ደረጃቸው ትልቅ የገዘፈ ነው። ኢንዲላህ ይላሉ ነብዩ አለይሂ ሰላቱ አላህ ወመላኢከተህ የሱ መላእክቶች ወአህለ ሰማዋቲሂ ወአርዲሂ የሰማይ ነዋሪዎች የምድር ነዋሪዎች ጉድጓዱ ውስጥ ያለ ጉንዳን ባህር ውስጥ ያለ አሳ ነባሪ እስትግፋርን ይጠይቃሉ የሰው ልጆችን መልካም ለሚያስተምሩ ዑለማዎች ይላል። አንተ ዛሬ ክብር ያልሰጣቸው ዑለማዎች ወንዝ ውስጥ ያለ አሳ ነባሪ ለነሱ እስትግፋር ያደርጋል። ደረጃቸው የተለቀ ማዕረጋቸው አላህ ዘንድ የጎነ የነቢያት ወራሾች የነቢያት ተከታዮች የነቢያን ሻማና ፋኑስ ያዦች ዑለማዎች ናቸው። ታዲያ እነሱን በሞት ማጣት ቀላል አይደለም፣ ሚጠገን ክፍተትም አይደለም። መውቱል ዓሊም የአንድ ዓሊም የአንድ ታዋቂ ህዝብ አስተማሪ ሰው ማጣት ሱልመቱን ላ ቱሰድ ማይጠገን ሽንቁር ነው። እስልምና ላይ ቢከፈት ወነጅሙን ጡምስ ነው የሚሉት ኢብኑል ቀይም መርፉዕን እንደ ረሱልላህ ሐዲሱን ወደ ላይ ወስደው የጠፋ ከዋክብት ማለት ነው። የአንድ ማህበረሰብ ሞት ከአንድ ዓሊም ሞት ጋር ይገናኝ። እነሱ ናቸው ብርሃኖቹ። መልፈኽሩ ኢላ ለአህሊል ዒልም ልቅና ለነሱ እንጂ ለነማን ነው ታዲያ? ቅናቻን የሚያሳዩ አቅጣጫ የሚጠቁሙ ሐላልና ሐራሙን የሚነግሩ ደውለ ማብራሪያ የሚሰጡ የአላህ መስመር ይሄ ነው የሚሉ አላህ ጋር ተለያየህ ማለት እኮ ነው። ከህጉ ተፋታህ ማለት ነው። ዓሊም የለም ማለት አላህ ደግሞ በዚህ ኡመት ላይ ሌላ ነብይ አይልክም። መደምደሚያው ነብዩ አለይሂ ሰላቱ ወሰላም ናቸው። ታዲያኛ ሳውዲ ላይ ባጣናቸው ታላቁ ሙፍቲ አሊ ሼኽም ይሁን በሸካችን ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ህልፈት አዝነናል። አላህ ሐዘናችን ይጠግነን። እነሱንም የጀነት ማረፊያቸውን አላህ ከፍ ያደርግላቸው። ታዲያ በዚህ የሰሞነኛ ክስተት የተወሰኑ ነጥቦችን ታዘብነ፣ ተማርንባቸው። የመጀመሪያ አስደሳቹ ነጥብ ህዝበ ሙስሊሙ አንድነቱን ያሳየበት
አብሮነቱን ያሳየበት ለዑለማዎቹ ክብርንና ሞገስን የቻረበት ክስተትን አስተናግደን ውስጣችን በሐሴት ተሞላ። ሊለያዩን ሊበትኑን ያሴሩት ሰዎች እጃቸውን አፋቸው ውስጥ ከተው ቁጭ አሉ። ሚዲያዎቻችን በአጠቃላይ ፌስቡኮቻችን፣ ቲክቶኮቻችን፣ ኢንስታግራሞቻችን በአጠቃላይ ስለ ዓሊሞቻችን ሞት ዘጋቢ ሆነ። ስለነሱ ክብር ገላጭ ሆነ። መጅሊሱም ትልቅን አመራር በመውሰድ የታላቁን ሼኻችንን አቀባበር መንግስት ጋር በማስተባበር በማቀናጀት በሚገባቸው ግርማ ሞገስ ክብር እንዲሸኙ ያደረግንበት አብሮነታችን የታየበት ትስስራችን የታየበት ተለያይተው አበቃላቸው ያሉ ሰዎች ያፈሩበት ክስተትን አስተናግደን አልፈናል። ይሄ ትልቅ የሆነ መሸለም ነው ለዚህ ትውልድ። አብሮነት የታየበት እንደማንለያይ ያሳየነበት ፌስቡኮቻችን ሁሉ የዘገቡበት ማይረሳ ክስተትን ደማቅ አሻራን አሳልፈን ደናል። አልহামዱሊላህ። ሌላ ደግሞ ታዘብነ ተገረምነም። የሌላ እምነት አባቶች፣ አርቲስቶች፣ ጋዜጠኞች፣ ታዋቂ ሰዎች፣ ባለሀብቶች፣ ኤምባሲዎች ሐዘናችንን ለመጋራት የአባታችንን ልፈት ሐዘናችንን ለመጠገን አብረውን ቆሙ፣ አብረውን አነቡ። እናመሰግናቸዋለን። አላህ ሂዳያውን ይስጣቸው። ሌሎችም ደግሞ በአግርሞት ታዘብነ ከዚህ ተጻራሪ ለመቆም የጣሩትን ሴራን ይዘው የመጡትንም ተመለከተናቸው። የኛ አንዳንድ ወጣቶች የሰሩትን ስተት ተመልክተው እሷን አወፍረው እስልምና መሃል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸው ሊረጡ ያሰቡን ሰዎችንም መንጥረን ታዘብናቸው። እስልምና ውስጥ መጥተው ፈትዋ ለመስጠት እገሌ ቡድን እንዲነው እገሌ ቡድን እንዲነው ብለው ሊያቧድኑን የሞክሩትንም ታዘብናቸው፣ ተመለከትናቸው። ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከትናቸው። ደግሞም ሌሎችን አብረን ታዘብነ። የኛም ምስኪኖች የነዛን መፈክር ያዳመቁ የነዛን ላይክና ሸር ያደረጉ ለማውገዝ ብለው ድሉን ለመጠቀም የሞከሩ የኞች ምስኪኖችንም አየናቸው። እነዚህ ከሌላ እምነት መጣው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉ ትንንሽ አክቲቪስቶች ብቅ ጥልም ብለው እገሌ ሱፊ እገሌ ወሃቢ ማለት እንዲህ ነው ብለው ሊያባዱን ሲሞክሩ በትዝብት ተመለከትናቸው። የነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ የሰሜኑ ጦርነት ጊዜ የወደመው የመሻይኾቻችን ሐሪማን በርካታ የዕልም መካኖች ወድመዋል። አሁን የሉ። እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለው። እነ ሸህ መሐመድ ሐሚድዲን ዑለማዎችን ማሊክ ተካቸው ብለው ዑለሞችን ሰብስበው ያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሩ ሰዎች ስለወደመ ብቻ። እነዚህ ዛሬ ወሃቢ ሰለፊ ያሉ የሚያቧድኑህ ሌላ እምነት የመጡ ሰዎች እነሱ ናቸው። አክሱም ላይ እህቶችህን ሂጃብ እየከለከሉ ያሉት፣ ሶላት እየከለከሉ ያሉት። ሙስሊም እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያም ፍቅሃዊ አህካሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመልክ ጠንቋይ ጋር መሄድ ይኖራል። ይሄ ሱፊያውን አይወክልም። ሱፊያኛ ምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ፣ ተፍሲር ያቀሩ፣ ነህውና ሰርፍን ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ፣ እንደነ ሻሃሊ ጎንደር ያሉ፣ እንደነ አብሬትነ ዳና እነ ሾንኬ የመሰሉት ናቸው የሱፊያ አረማዎቻችን። ከነዚህ ጋር ሰለፊዩ ሰፊ ልዩነት የለም። ሁለቱም ሳይድ ጠርዝ የረገጠ ይኖራል። እነዚህ በእውቀት ይታረማል፣ እነዚህ በእውቀት ይስተካከላል። በዚህ ከአባታችን ህልፈት ይሄን አንድነት፣ ይሄን አብሮነት፣ ይሄን መተሳሰብ ተገምዶ የማይፈታ መሆኑን ሙስሊሙ ያስመሰከረበት ክስተት ነበር። አላ ወፈዓሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه
ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ود مؤمنان هي كستت بزو نجر استمرون الفار يا أخلاقنا يا عقيدان كفتتل زي علي ما استوعد الدلستونا بس لمنا تاريخ وسط أخلاقنا عقيدة تنتعط الوياكم توحيد الناس نمقبار تفات وياكم عبرونو ميفسست عقيدة ناس قدموا أخلاقنا يعطوا أخلاقنا يزو عقيدة يزنقوا سوچن يتعذبنبت كستتنا نبي عليه الصلاة والسلام የመካ ላይ ዳዕዋቸው ሲጀምሩ አኽላቅና ስነ ምግባርንና ተውሂድን መሳ ለመሳ ነው የወሰዷቸው አጣምረው ነው ያዘመቷቸው ለዛ ነው ጃፈር ወደ ታላቁ ነጃሺ ሲመጣ በዚህ መስጊድ ስማቸውን በሰየምነው ታላቁ ንጉስ ሲመጣ የናንተ ነብይ ምን ያዛችኋል አላቸው አዩሃል መሊክ አንተ ንጉስ ሆይ አለ እኛ በድንቁርናው ዘመን የምንኖር ህዝቦች ነበር የሞተን እንመገባለን ጣዖትን እናመልካለን ዝምድናን ምን ቆርጥ ነበር ከዛም አንድ ሰው መጣልን ዘሩን ምናቀው ወስጥከሁ ኡነተኝነቱ ምናቀው ሰው መጣልን አላህ እንጂ ሌላ እንዳትገዙ አለ ከአላህ ውጭ ምናመልከውን ጣዖታት ሁሉ እንድንተው አዘዘናል ስለ አቂዳ ተናገረ ከዛ አኽላቅን አስከተለ ወአመረና አለ ከዛም አዘዘን بصدق الحديث ንግግራችን ኡነተኛ እንዲሆን وأداء الأمانة የሰዎችን አማና በትክክል እንድናደርስ አማና ይታላ አቂዳ ቀርቷል እንደ ቼክ ይዞ የሚጠፋው የሸኾቹ ወዳጅ ነኝ ይያለ ገጠር ላይ መውሊድ ይሄድ አይደል እንደ ስልክ ዘግቶ የሚጠፋው وأداء الأمانة አማናችንን አደራችንን እንድንጠብቅ አዘዘ ቃላችንን እንድንሞላ وحسن الجوار ለጎረቤት ጥሩ እንድንሆን አዘዘን አቂዳ አኽላቅ እስልምና ውስጥ ሚፋጧል እነዚህን የነጣጠሉ ሰዎችን ታዘብለ በእስልምና ውስጥ አቂዳና ስነ ምግባርና እምነት አይለያይም ተውሂድና ዒባዳ እስልምና ውስጥ አይለያይም አብረው ነው የሚፈሱት አንዱን ፈጽመን ሁለተኛው አይባልም አንዱን እየበላው ይመጣል ሱረቱል ሙእሚኑን አላህ ነፃ የወጡ ሙእመናንን ባህሪያቸውን ገለጸ እዚህ ምዕራፍ ውስጥ ዒባዳንና ስነ ምግባርን አንድ ላይ አላህ አቆራኝቶ ታያላችሁ قد أفلح المؤمنون مؤمنان نزع وطال قد للتحقيق تمطالش بቋንቋ ለማረጋገጥ አፍለሐ فعل ماضي ነው ሙእሚኖች ስኬታማ ሆኖ አለ ይሆናሉ አይደለም ሆነው አለ እነማን ናቸው الذين هم في صلاتهم خاشعون ስግደታቸው ላይ በተመስጦም ይሰግዱ አላህን ያሰቡ ከዛሳ ዒባዳ መጣር አሁን አኽላቅ ሊመጣን والذين هم عن اللغو معرضون كزازاتا كترف نغغر كنتو فنتو يراقوناچو على اخلاق انتو فنتو مؤمنا ورا ما دلم تيك توك ላይ والذين هم على اسكترو للزكاه فاعلون زكاتو متكل የሚያወጡዋል አሁን ዒባዳ መጥ ወደ አኽላቅ ለሄድ والذين هم لفروجهم حافظون ብልቶቻቸውን የጠበቁ ከሐራም إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين فمن ابتغى وراء ذلك فأولئك هم عادون على أخلاق تنتهى كذا ود عبادة تملس والذين هم على صلواتهم يحافظون نزا صلواتاتهم بتكل ميطبقونا كذا ود أخلاق تملس والذين هم لأماناتهم وعهدهم راعون الكداناتهم የተሰጣቸውን አማና ቃላቸው ማይበሉ ናቸው ሚጠብቁዋል ታዲያ ሽልማታቸው ምንድነው ኡላኢከ ሁሙል ዋሪሱን ሚወርሱት እነሱ ናቸው الذين يرثون الفردوس فردوس የሚባለውን ውብ ዓለም ሚወርሱት እነሱ ናቸው هم فيها خالدون እነሱም እዛው ዘውታሪ ናቸው እስልምና ውስጥ ተውሂድና ስነ ምግባር አይለያይም ዒባዳና ተውሂድ የተጣመሩ ናቸው ነጣጥለን ከመጣን ኪሳራን ይህን ታዘብነ በሰሞነኛው ጉዞ ዳዕዋን የምናቀርብበት መንገድ ሌሎች ትዝብት ውስጥ የከተተን አካሄድን ተመለከትን ተውሂድን ለማድረስ ተውሂድን ተውሂድ ለዚህ ቦታ ነው ሰው ተውሂድን እንዲጸየፍ አቂዳን እንዲሳቀቅ ይሄ ግሩፕ ብሎ እንዲጸየፈው ምክንያት ሆነን አለፈ ስነ ምግባር ጎደለ ما هكذا يا سعد تورد الإبل ግመሎቹ እኮ እንዲህ አይደለም ወደ ወንዝ የሚወርዱት
አወራረድ እኮ አላቸው። አነጋገር እኮ አለው። ሰው ጥሪህ እንዲቀበል ተውሂድህን፣ አቂዳህን አቀራረብ እኮ አለ። ስድብ፣ ዝልፊያ፣ ስርዓት አጠኝነት፣ ስነ ምግባር መጉደል ሰው እንዴት ነው ዳንተ ሊ ተውሂድን በተውሂድ ስናስተላልፈው ነው የሚጣፍጠው። አንዱ የመን ውስጥ መስጂድ እንደሰገዱ ሲያበቁ ይዘያየራሉ፣ ይጨባበጣሉ። አንዱ ሱና ገባኝ የሚል ወጣት ያ ሰው መጣና ዝሮ እጁን ሊስመው ሲል ዞር በል ብሎ እጁን ገፈጠረው። ለምን አለው? ይሄ ቢድዓ ነው ሱና አይደለም አለ። ያ ግለሰብ ምን አለው? ታዲያ አመላለስህ ነው ሱና አለ። ሱናን በሱናም አታስተምረው። ተውሂድን ለምን ነው ተውሂድ እያልክ የምታስተምረው? አቀራረብ አለው ወንድሞች። የሰው ልጆች ለኩራት የቀረቡ ናቸው። በስርዓት ካልቀረብካቸው፣ በልስላሴ ካልቀረብካቸው ለንፈዱ ምን ሐውሊክ ነው ያለው አላህ። ለኛ አይደለም ለነብዩ አለይሂ ሰላቱ ወሰላም ወለው ኩንተ አላቸው ብትሆን ኑሮ ፈዘን ገሊዘል ቀልብ ግርጭርጭ ልበ ደረቅ ብትሆን አላቸው ለነብዩ መሐመድ ምን አላቸው? ለንፈዱ ምን ሐውሊክ ከዙሪያ ይበተኑ ሰሓቦቹ ነበር። ታዲያ እንዴት ተሰበሰቡ? ፈቢማ ረሕመትን ሚነላህ ሊንተ ለሁ ከጌታ በሆነ ዝነት ለስላሳ ሆንክላቸዋል። ሲያዩ በፈገግታ የሚቀበሉ አቃፊ፣ ደጋፊ፣ ተንከባካቢ። ረሱል እጃቸውን ሰጠው አንተ ካልሳብኮ እሳቸው አይስቡ።